ሰላም የተማሪ ሰብስቤ ወላጅ ኖት? አዎ ነኝ። ልጆትን ይሰብስቡልኝ። አቤት አቤት። ቁጭ በሉ እናወራለን። አይ የመጣሁበትን ጉዳይ ሳልሰማ አልቀመጥም። የኔ አባት ሽምግልና እኮ አይደለም የመጡት። ቁጭ በሉና እናወራ። እሺ በቃ እቀመጣለሁ። ይኸውልዎት ምን መሰሉት? ልጆት የክላሱን ተማሪዎች እንዳለ ረግጦ ጨረሳቸው። እንዴት ይላሉ? እንዴ አህያ ስጋ በምሳቃው ቋጥረው እየላኩ። ኧረ እባክህ እና በዚህ የኑሮ ውድነት የድመት ስጋ እንድቋጥርለት ትፈልጋለህ? ቆይ እርሶ ትልቅ ሰው እያደሉ እንዴት እንደዚህ ያደርጋሉ? አቅም ካሎት የበግ የፍየል ስጋ ያበሉትም? ፋራ በዚህ ጊዜ የበግ ስጋ ይበላል እንዴ? ጉድ ፈላ። ይሰሙኛል? ለማንኛውም ልጆት መቀመጫ እያሳጣን። ታዲያ ቁሙ። እኔ ምን አገባኝ? ለዚህ ነው የጠራችሁኝ? የኔ አባት ቀልድ ነው እንደያዙት። እባክህ ወደዛ አባትን ሂድና እናትን ጠይቃት። ምንድነው እዚህ አንቶ የምትለው? እኔ ገና የሚቀጥለው ወር 28 ዓመቴን ይይዛለሁ። 28 ዓመቴ? ጡረታ ከወጡ መሆን አለበት። ልትሳደብ ነው እንዴ ጠራኸኝ? ኧረ እሱ እንኳን ካስፈለገ ሌላም አለ። ኧረ ና ምታኛ ና። ምን ትጠብቃለህ? እኔ ጠብ አልፈልግም። የኔ አባት ልጆትን ስርዓት ያስይዙት፣ ያለበለዚያ እንሰይፈዋለን። ሰይፉት ብለው ነው እንሰይፈዋለን። ሰይፉት። አይገርምህም? በዚህ ኑሮ ውድነት እኔ ራሱ ሰው ምን ይለኛል ብዬ ነው እንጂ። ምን ነው? አይ ምንም። ማነ ገጀራው ሰይፉት። ዳይሬክተር ግን የእንጀራ አባቱ እንዳይሆኑ። ኧረ የት ነው ያለው? እስኪ ጥራው። በጓሮ በኩል ሳር እየጋጠ ነው። ምን ታፈጣለህ እዚህ እንዳረግጥህ? አይ አብሮ መጋጥ ከፈለጉ ብዬ ነው። ምን አልክ አንተ? እረ መደፋፈር። አንተ ገጀራው ተጫዋት እንጂ። እሺ የተጫወትኩ ነው። እሺ አይ አንተ ጥቁር እንግዳ ቤቱን እንደሆነ አታውቀው። ጥቁር አሽሙር መሆኑ ነው። አሁን እኔ ከሱ ጠቁሬ ነው። ተጫዋት እንጂ እንደ ቤት ይሄው። እሺ ኧረ እያየሁት እኮ ነው። እኔ ምን ልጅ የለም እንዴ? ኧረ አለ ሻወር እየወሰደ ነው። ይኸው ደግሞ በሩን አልዘጋውም። አንተ ለምንድነው ሻወር ስትወስድ በሩን የማትዘጋው? ኧረ አባዬ ሰው ሲመጣ በቀዳዳ እንዳያየኝ ብዬ እኮ ነው። ራስ ተሳሰብ። ይሄ እንዳባቱ ነው። ምን አልከኝ? አይ ምንም። አይዞህ አትፍራ ተጫዋት። ማነሽ እስኪ የሚበላ አምጪለት። ኧረ እኔ አሁን በልቼ ነው የመጣሁት። አያስፈልግም፣ ምንም አያስፈልግም ነው። እሺ በቃ ታዩ በልቷል። ምን አይነቱ ቋጣሪ ነው ባካችሁ! ትንሽ እንኳን አያግደረድረኝም እንዴ? እበላለሁ እንጂ ሆዴን አስፍቼ መጥቼ ተበላው። በእናትህ አይዞህ እንጂ ተጫዋት እንደ ቤት ይሄው። እሺ ኧረ እያየሁት እኮ ያማዋል። ከዚህ በላይ እንዴት አድርጌ ልዩለት? ምን ነው ቤቴን በጅብሰም ነው የሰራሁት አለ። እኔ ምን አይዞህ ተጫዋት እንደ ቤት ይሄው። እየተጫወትኩኝ እኮ ነው። ይገርምሃል ባለፈው ተጫዋት እንጂ አይዞህ። አንተ ያማል እንዴ? ምንድነው እግር ኳስ ነው እንዴ እንድንጫወት የፈለግከው? ምን ትጫዋለህ እንዴ? ጭራሽ ተጫዋት ባልኩ ነው የምትጫወትብኝ? አልጫወትም። ምን ታመጣለህ? ምን ወሬ አልፈልግም። በቃ አሁን ውጣልኝ ከቤቴ። ይወጣልሃል ቤቴ ምናምን ይላል እንዴ? ይኸው ጣራው ተከፍቶ የውሃ ማጠራቀሚያ ገንዳ እንዴ የሚመስለው። ውጣልኝ እኮ ነው የሚልህ ሰውዬ። እባክህ ይወጣልሃል። ደግሞ አስትሬ እንደ ቤት ይሄው። ምን የሚታይ ነገር አለ? ብራዘር ፈተና እንዴት ነበር? ኧረ ቀላል ነው ማን አንተ። እኔ ግን ከብዶኛል የምር። እባክህ ቀላል ነው። ዘግቼው ነው የወጣሁት። እሺ ሾርት አንሰሩ ምን አልከው? ቀላል እኮ ነው። ሰሜን ብሔራዊ ፓርክ ነው። መድኃኒዓለም አንተ ያማል እንዴ? ማትስ እኮ ነው የተፈተነው። የምርህ ነው? የምር ህብረተሰብ መስሎኝ። በፈጣሪ ሲጀመር ህብረተሰብ የሚባል ትምህርት እንማራለን? አንማርም። አንተ እውነትም ለይቶልሃል። እሺ ትሩ ፎልስ ምን አልከው? ሁሉም ትሩ ነው? ትሩ ፎልስ አለው ጥያቄው። ወይኔ ጓደኛዬ፣ በዚህ አይነትማ ካልኩሌሽኑን አልሰራኸውም ማለት ነው። ጭራሽ ካልኩሌሽን አለው። አንተ የምርህን ነው እንዴ? እንደውም የሆነ ዋሻ የሚመስል ቅርጽ ሰጥቶን ኤሪያውን ፈልጉ የሚል ጥያቄ አታስታውስም? አዎ የሆነ የዋሻ ቅርጽ ያለው ሰው። አዎ አስታውስከው? እና ሶፎ መሯሻ ብዬ እኮ ነው የወጣሁት። ጉድ ፈላ። ቆይ አንተ ልጅ ቅምህ ነው እንዴ መጣኸው? ምን ስኳር ልበልህ? ሙርት ይዛለህ እንዴ? ኧረ እባክህ እኔ እኮ ብዙ አልቅምም። የምር በሳምንት 7 ቀን ብቅም እኮ ነው። የሚቅም ነገር ይቃምህ አቦ። ይኸው ፈተናው ቃመኛ እንዴ? ወይኔ ሸምሱ ተበላው። ሸምሱ ስም ቀየርክ እንዴ? ማለት ማን ነው ስሜ? ዳግም ነዋ። ኧረ ይሄ ልጅ አበደ። ቆይ ኤግዛም ፔፐሩም ላይ ሸምሱ ብለን የጻፍከው? ስም መጻፍ ያለው እንዴ ፈተናው? ገደል ግባ አቦ። ስማ ላይ ሰፈር ያለውን ገጀራውን አወቀው? አዎ አወቅኩት። ትናንት መጥቶ ያዙ ይልቀቁኝ አላለም? ኧረ እባክህ እና ያው ይዘለቀቅ ነዋ። እንዴት እንዴ? እኔ ወንድምሽን ታውቂኛለሽ። በሳንጃ ወጋሹ ወጋኝ እንጂ ብራዘር። እኔ እሱን የሚያክል ሰውዬ በምንድን ነው የምወገው? ቱ ሽንታም። እና ምንድን ነው ታውቂኛለሽ ምናምን የምትለው? ያው ሩጫዬን ነው ያልኩሽ። ሊወጋኝ ሲል በ80 ነው የበረርኩት። አሁን አንተ ወንድ ነህ፣ እኔን አጠራኝም ነበር? ታው እንጂ ምን ልትሆን? ያው እሱማ አብሬ አሯሩጥሽ ነበራ ብቻሽን ከሚደብርሽ። እንደሱ ያዋጣሻል። እና ቆይ ያዘኝ ለማለት አያስደፍርም። ያው ትንሽ አንጠልጥሎ መከረኝ በቡጢ። ከዚያ ካወረደኝ በኋላ መቼም እኔን ታውቂኛለሽ። ዝቅ አልኩልሽና ጣልሽው። ያው የዛሬን ማረኝ ምናምን ብዬ ለመንኩት። ተወኝ። በቃ ምን ይበቃል ብራዘር። መለያየ ብሎ 3 ትኩርኩም ነው ያቀመሰኝ ያለሁበትን እስክረሳ። ኧረ እባክህ አይምሮህን አዛብቶታል። ለዛ ነው ጠዋት ከእንቅልፍ ተነስተህ ደህና ደር ያልከኝ? አዎ እባክሽ የኔ ነገር ደህና ምሽላለሁ ብዬ እኮ ነው። እርፍ አይዞህ ወንድሜ። ድሮም ደነዝ ነበርክ፣ የባሰ አደነቆረህ። አትሳደባ። እኔ የምልህ ግን ለምን ተሰባስበን ሄደን አናጫውተው? ምን ኳስ ነው የምናጫውተው? ትቀልዳለህ እንዴ? እንኳን አልገደለኝ እንጂ ከዚህ በኋላ እሱ በደረሰበት አልደርስም። ትሽ ፈሪ ምን ነበር እኔን አግኝቶ ቢሆን? ጉድ ፈላየው እንደውም መጣልህ። ምን እናቴ ድረሽ። ወይኔ ጉዴ የት አለ? ኧረ እባክህ ተረጋጋ። እየቀለድኩ ነው ሽንታ። የምር እኔ እኮ በእጄ ሰበብ እንዳይሆን ብዬ ነው ታውቃለህ። እሺ ሰላም ነው? አቢ ደላላው ማለት አንተ ነህ?
አዎ እኔ ነኝ። ምን ልርዳ? የማላሻሽተው ዕቃ የማላገናኘው ነገር የለም። ምን ሰራተኛ ፈልገን ወይስ ዕቃ ለመሸጥ? ቤት ነው መኪና? ስራም ከፈለክ አስይዝሃለሁ። በሶሻል ነው በናቹራል? መሬትም ከሆነ እናሻሽጣለን። ስንት ሄክታር ነው? ኧረ ተረጋጋ። ምንድን ነው እንዴ? ምላስን አይዳለታም እንዴ? ኦኬ ምላስ ነው የፈለከው? አለ። የምን ይሁንልህ? የበግ፣ የፍየል፣ የከብት፣ የላም፣ የግመል፣ የአህያ የአህያ እንኳን ጨርሰናል። ወይ የግመል ሞክር። የኔ ወንድም ለምን እኔን አጠይቀኝም የመጣሁበትን? ወይስ ጠብ ነው የምትፈልገው? ኦኬ ጠብ በጅምላ ነው በችርቻሮ? ከወንድ ጋር ከሴት ጋር? ጥርስ በነቀለ ወይስ አይን በወጣ? ጸጉር በነጨ ወይስ ግንባር በላጨ? ሁሉም አለ። ምን ይመቻል? ፈጣሪ ሆይ ትዕግስቱን ስጠኝ። ችግር የለውም ትዕግስት ምን እሰጥሃለሁ። የኢዮብ ይሻላል የዮሴፍ? ዘላቂ ወይስ አልዘላቂ? እኔ የምልህ በሽተኛ ነህ እንዴ? ኦኬ በሽታን የፈለግከው ሁሉም አለ። ሳምባ ነቀርሳ፣ ቂጥኝ፣ ጨብጥ፣ ልብ ድካም፣ ልብ አዙሮ ገዳይ፣ ሸለመጥማጥ። ሸለመጥማጥ የሚባል በሽታ አለ? ችግር የለውም አንተ ከፈለክ ይኖራል። ከውጭም ቢሆን እናስመጣለን። እሺ አሁን በስነ ስርዓት አስተናግደኛለህ ወይስ አታስተናግደኝ? ምን አስተናጋጅ መሆን ነው እንደፈለከው? ሆቴል ነው ወይስ ሬስቶራንት? የምንግባባ አይመስለኝም። በቃ ልውጣ መሰል። ሀገር ውስጥ ነው ወይስ ከሀገር ውጭ ነው የምትወጣው? ምን ፓስፖርት የለም? ቪዛ ላስጨርስልህ ወይስ የቀበሌ መታወቂያ? ኧረ በፈጠረህ አዳምጠኝ። እሺ አዳምጣለሁ፣ አውራ። እሺ አመሰግናለሁ። ኦኬ ምስጋና ከሆነ ይኖራል። ምንድን ነው? ኧረ ስለ መድኃኒዓለም አንዴ ላውራ፣ አዳምጠኝ። እሺ ቀጥል። ይኸውልህ የግንባታ ዕቃ መሸጫ ፈልጌ ነበር። የት ማግኘት እችላለሁ? ኦኬ እንደዛ ነው እንዴ? ታዲያ ለምን ከዋንኮን ጀነራል ትሬዲንግ አትገዛም? ኦኬ አሪፍ ዕቃ አላቸው? አንተ ጅል። አቤት አባዬ። ዛሬ ጥናት የለም እንዴ? ማለት ነው እንግዲህ ማለቴ አራጥን ችን ብራውን ነው ያረፍኩት እኮ እያጠናው ነበር። ኧረ እሺ ምንድን ነው ያጠናው? እንትን ማትስ ማለቴ ባዮሎጂ አይደለም፣ ኬሚስትሪ፣ ፊዚክስ ነው መሰለኝ። ፊዚክስ ነው መሰለኝ። ጭራሽ ያጠናውንም አታውቀው? ኧረ አባዬ እንደዛ አይደለም፣ ፊዚክስ ነው። ሳጠና እኮ ተመስጬ ስለነበር ልብ አላልኩትም፣ ለዛ ነው። አትለኝም ባክህ። እሺ ፊዚክስ ስለምን አጠና? እንትን ስለ ፋርስ ማለቴ ፈረስ እንትን ፎርስ። ጉድ ፈላ ዘንድሮ። አንተ ፈረስ አቋም። እሺ ልጠይቅህ፣ ዋት ኢዝ ፎርስ? የስ ምን ማለቴ እንትን ፎርስ ኢዝ ሶሻል ሳይንስ እረፍ። እሺ which study about ሌላ ፎርስ። ሳይ እንዲህ ነው እንጂ ልጅ ከወለዱ አይቀር። እስኪ በል ፎርሙላውን ንገረኝ የፎርስን። ፎርስ ኢዝ ኢኳልስ ቱ ዲስፕሌስመንት ማይነስ እሺ ሌላ ዲስፕሌስመንት። ጎበዝ። እሺ ዋት ኢዝ ዲስፕሌስመንት? ዲስፕሌስመንት comes from three Greek words: dis, place, and ment. Dis means dislike, and place means ቦታ, and ment means ሜንታ ከረሜላ። So in combination, displacement means I dislike to eat ሜንታ ከረሜላ in this place. አቤት እውቀት! ይህን እውቀት እኮ ዘራኸው። አንተማ የኔ ልጅ አይደለህም። ወይ እናትህ ማቅጣብኛለች ወይ ደግሞ ያኔ ልጁን ጥለው እንግዲህ ልጁን ያሳቀፉኝ። ነግሬያለሁ። ደግሞ እንደሱ ባየነህ ቄጥ አትይኝ። አሁን ምረጥ። ምንድነው የምመርጠው? አንደኛ ልስቃልህ፣ ሁለተኛ ልዘልዝልህ፣ ሶስተኛ ልገንጥልህ፣ አራተኛ ለፋሲካ ገበያ አውጥቼ እንደ በግ ልሽጥህ። እንዴ አባዬ ምንድነው የማውቀው? መለስኩ አንዴ አይደል? ና እስኪ እሺ ወደ እኔ ጠጋ በል። ኧረ አባዬ እዚህ ተመችቶኛል። ጠብቀኝ። ቆይ ማነሻ አስካለች ለዶሮ የተዘጋጀውን የፈላ ውሃና መዘፍዘፊያ አምጪልኝማ። እንዴ አባዬ ምን ልታረገኝ ነው? ሻወር ከወሰድክ ቆየህ ብዬ እኮ ነው። በተለይ ከአንገት በላይ ፈርሰ መሰራት አለብህ። ኧረ አባዬ ምንድነው እንዴ? ገና ምን አይተህ ቆልሃለሁ። ማነሽ ብረት ምጣዱንም አዘጋጅልኝ። ፍቅር ወይ ምን እንዳማረኝ ታውቃለህ? አረጋሽ እንዴ? አዎ። እንዴት? መቼ? ለምን? ምንድን ነው ያረገሽው? ማለቴ ከማን ያረገሽው እንዴ? ኧረ እየቀለድኩ ነው። ተረጋጋ። ታዲያ እንደዛ አትይም እንዴ? እሺ ቆይ ምንድን ነው ያማረሽ? ያማረኝማ ምን መሰለ? ፋንድያ። ምን አይነቷ ፋንድያ ፊት ናት ባካችሁ? ምን አልከኝ ፍቅር? ማለቴ ፋንድያ ያያውን ነው እና ያንተን ነው? አውቄ ነው። በርገር ነው ያማረኝ። በእናትህ ሂድና አምጣልኝ። የባሰው መጣ። በርገር ትቀልዳለች እንዴ? ፋንድያ በስንታሙ ላምጣልሽ እንዴ? እየቀለድኩኝ እኮ ነው። እኔ በርገር ነው የምፈልገው። ድርቃት በያ ባይዘው ያልነገርኩሽ ነገር ፈረንጆች በርገርን ከኛ ነው የኮረጁት። እንዴት? የመጀመሪያው በርገር አነባበሮ ነው። ስለዚህ በሀገርሽ ምርት ኮሪ እሱን ተጠቀሚ እንጂ እኔ ብር ስለሌለኝ ምናምን አይደለም። ከፈለግሽ አሁን እገዛልሻለሁ። ኦኬ ልክ ነህ። በቃ እሺ ፍቅር አነባብርልኝ። ታያ ራስሽ አነባብሪ። ትናንት እንኩሯን እኮርኩልሽ አንዴ። ምንድነው አንቺ በጣም አሰቃየሽኝ እኮ። እሺ ቢያንስ ቅቅል አምጣልኝ። ቅቅል የበቆሎ ነው? ተይ እንጂ ፍቅር አታሰቀይኝ። ተገትሬ ስታይኝ ትራፊክ መሰልኩሽ እንዴ? እኔ ቅቅል ከየት አመጣለሁ? እንደውም ቱ ያኔ ፍቅረኛ እያለሁ የፈለኩትን ነበር የምታደርግልኝ። አሁን በእጅ ካስገባኝ በኋላ ግን ኧረ ተይ አንቺ ልጅ ተይ። ታዲያ እሱ እኮ የምርጫ ቅስቀሳ ነው። እሺ ሁሉም ይቅርቶ። በዓል እኮ እየደረሰ ነው። ምን አሰብክ? በጋ እናርድም? ኧረ ተይ ፍቅር ተይ። በግ የዱር እንስሳ ነው። አቤት ማለት የውጭ ምርት ነው። በቃ በሀገርሽ ምርት ኮሪ ያልኩሽ አንዴ።
ልክ እንደባለፈው ጎመን እናርዳለን። በአገርሽ ምርት ኩሪ እያልኩሽ ተይ እንጂ። እንዴ ለገናም ጎመን አስበላኝ፣ ደግሞ ለፋሲካም ጎመን። ወይ ካልሆነ ጥቅል ጎመን እናርገው እንዴ? አረ መድኃኔዓለም ይጠቅልልህ። ሄሎ፣ መብራት ኃይል ነው? አዎ ደንበኛችን፣ ምን ልርዳዎት? ምን እባክህ፣ መብራቱ እኮ ጠፋ። ስንት ሳምንት ሆነው ከጠፋ? ማለት ሳምንት ካልሞላ አታስተናግዱም እንዴ? ኖ እንደዛ አይደለም። እሺ ስንት ቀን ሆነው? አንተ የምን ቀን ነው የምትለኝ? ዛሬ ጠዋት ነው። ትንሽ ተጨቃጨቅንና ምን እንዳስቀየምኩት አላውቅም። ሻንጣውን ይዞ ቻው እንኳን ሳይለኝ ነው ጥሎኝ የጠፋው። ቆይ ማን ነው የጠፋው? መብራቱ ነው። አቶ መብራቱ አጎቴ። አጎቴ? እየቀለዱ ነው? ሰው ነው እንዴ የጠፋውት? አዎ። ይድፋውት አቦ። ይሄ ፖሊስ ጣቢያ መሰሎት እንዴ? ማለት መብራቱ ሲጠፋኛ ጋር ደውሎ አላላችሁም እንዴ? እና ቤቱ ውስጥ ያለው መብራት ሲጠፋ ነው ያል ነው። እና እኔስ ምን አልኩ? አጎቴም እኮ ከኔ ጋር ቤት ውስጥ ነው የሚኖረው። ዘበኛ መሰለህ እንዴ? እያሾፉ ነው። ቤቱ ውስጥ ያለው አምፖል ሲጠፋ ነው የሚደውሉት። እዚህ ጣራው ላይ ያለው? አዎ። እንደዛ ነው እንዴ? እኔ መች አወኩኝ? ግን እኮ እሱም ጠፍቷል። መቼ ጀምሮ ነው የጠፋው? አረ ለክርስትና እንደበራ ነው። ለእርሶ ክርስትና ነው? እና ላንተ ነው? ምን አሉኝ? አቤት። ቆይቷል። ጥሩ። የት አካባቢ ነው የሚኖሩት? እሱን እኮ ነው የምልህ። ማለት ምንድን ነው እያወሩ ያሉት? ምን አልከኝ? የት ነው የሚኖሩት? አጎቴ ጋር ነው የምኖረው እኮ። እርሶና አጎቶ የት ነው የሚኖሩት? እኛ ሰፈር ነው እኮ። የት ነው ሰፈሮት? መገናኛን አወቀው? አዎ አዎ። ከሱ አለፍ ብሎ ላምበረትን አወቀው? አዎ አዎ። እዛ ሰፈር ግን ላም አይቻልም ታውቃለህ? በረቱ ግን የቱ ጋር ነው ያለው? ምን አሉኝ? ላምበረትን አወቀው ወይ? አዎ አውቀዋለሁ። እኔም አውቀዋለሁ። እናማ ያው አንዳንዴ እንገናኛለን ስራ ቢዚ ስትሆን። ለምንድን ነው የሚቀልዱት? ይሄ እኮ ህብረተሰቡ የሚጠቀምበት ቀጥታ መስመር ነው። እና እኔ ተጓዳኝ መስመር ነው ብያለሁ። ካሁን በኋላ የሚደውሉ ከሆነ የቤቱን መስመር እንቆርጠዋለን። ወይ ወንድሜ፣ ቀደምኩ። ቆርጬ እኮ ልብስ ማስጫረኩት። ሰላም ይዋሉ። እንዴ ኧረ ቆይ እንዳዘጋው። እኔ ልቀልድ ብዬ እኮ ነው። መቼም ስራ ይበዛባችኋል ይሄን መብራት ስታጠፉ። እሺ ምንድን ነው የፈለጉት? ቶሎ ይናገሩ። አምፖሉ በርቶ እና እኔ ደግሞ ተኝቼ ነበርና ማብሪያ ማጥፊያው ራቀኝ እና ከሱ ብታጠፉልኝ ብዬ ነበር። አይኖት ይጥፋ አቦ። አሚን፣ አብሮ ያጥፋል። ይዝጋ። የእሳት አደጋ ቁጥራቸው ስንት ነበር?